እነዚህ አምስት ስራዎችን አማና እንደ አማና ያዟቸው። እነዚህ አምስት ስራዎች ላይ ይታዩ ነበር አሉ ሰሃባዎችም ታቢዒኖችም። ሌላም ስራ አላቸው ግን እነዚህ ላይ ታያዋቸዋላችሁ ሁሌ። አንዱ ቲላወተል ቁርአን የደስተኛ ሐያት في الدنيا وفي الآخرة ከቁርአን ውጪ የለም አታገኘውም። ይሄ መርህ እኮ ነው ለኛ። ቁርአን لا أقل من جزء ይላሉ እኮ የአኺራ አለብኝ የሚል ሙስሊም لا أقل من جزء አንድ ጁዝ ወይ ፈጅር ላይ ወይ ከመግሪብ በኋላ ወይ ከአስር በኋላ አንዳንድ መሻይኾቻችን ከአስር በኋላ ወሬ የለም። ቁርአን የሰጣቸውና ሰው ሁሉ ይወጣል مع القرآن ومع القرآن في قرن عندنا سو የሚያመቸው ነው ሌሊት ላይ ነው ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا كانوا قليلا من الليل ما يهجعون وبالأسحار هم يستغفرون عندنا تلاوة القرآن በተለይ ይላሉ ቀስ ብለህ ቁርአን እንደመቅራት የልብህን ጭንቀት እንደሚያስወግድ ነገር አላየንም ይሉ ነበር ብዙ አካብር ዑለማዎች። ጀርበው ያ ለሊት ተነስና ቀስ ብለህ አጥፍተህ ሞባይልህንም በይነከ ወበይነ ረብከ ብለህ ቀራው ቁርአን። ይዘን አንደኛ ቁርአን ላይ ይታዩ ነበር። ለሊት ስታልፍ እንዲህ ቤታቸው ሰይድና ዑመር ማሻአላህ ድምጻቸው ሰይድና አቡበከር አሁን ለቁርአን ሲቀሩ ትሰማለህ ሰፈሩ ምን ብሎ ጭንቃቸው እነዚህ ቤት እንዴ ብሎ ጭንቀት ይገባል። አንደኛው ቲላወተል ቁርአን ላይ ታያቸው ነበር። ሁለተኛ ከፍረቱ ዚክሪላህ